ሰላም እንዴት ናችሁ? እንኳን ወደ እኔ ቻናል በሰላም መጣችሁ። ሃይ ዩቲዩብ ግሮስ እንግዲህ በቀላሉ አይመጣም። ትንሽ ስራ የሚጠይቅ ነገር ነው። ያም ደግሞ የራሳችሁ ተነሳሽነትና ፍላጎትን ነው የሚገልጸው። እንግዲህ ሁሉም የራሱ የሆነ አላማና እቅድ አለው። መድረስ የሚፈልግበት ቦታ አለና ያንን ለማሳካት ምን ማድረግ አለብን? ዩቲዩባችንን እንዴት አድርገን ነው የምናሳድገው? ዩቲዩብ ግሮዝ እንዴት ነው? ስትራቴጂዎቹ ምንድናቸው? የሚለውን አብረን እናያለን። ሰላም ሀና እባላለሁ። እንኳን ወደ እኔ ቻናል በሰላም መጣችሁ። እንግዲህ እኔም ለዩቲዩብ አዲስ ነኝ። ኦኬ እንግዲህ አብረን ከዩቲዩብ የተማርነውን ወደ ዩቲዩብ እናደርሳለን፣ እንደኔ ማለት ነው። እና እንደውም በፓርት ከፋፍየዋለሁ። ዩቲዩብ ጊዜ ካላችሁ አሁን ካላችሁ በስራ ጎን ለጎን ጊዜ ካለን ማለት ነው። መቼም ሁላችንም ትንሽዬ ጊዜ ይኖረናል። 20 ሚኒትም ሊሆን ይችላል፣ 30 ሚኒትም ሊሆን ይችላል። ሶሻል ሚዲያ ላይ ብዙ ጊዜ ልናሳልፍ እንችላለን እና ያችን ጊዜ ተጠቅመን ለምን ለራሳችን የሆነ ነገር አንጀምርም? ያም ደግሞ ምንድነው ብዬ ያሰብኩትኝ እኔ ዩቲዩብ ነው። ካልሞከር ነው ይሳካ አይሳካ የሚለውን ነገር አናቅም። የሆነ ነገር ስንሞክረው ነው የምናውቀው ውጤቱ ማለት ነው። እና ጊዜ ካላችሁ ወይም ባላችሁ ሰዓት ዩቲዩብ ለመጀመር ያው ከዜሮ ማለት ነው እንደኔ ባይ ዘ ዌይ በጣም ነው ኤክሳይትድ የሆንኩትና 32 ሰው ሰብስክራይብ አደረገኝ። የሰራሁት ቪዲዮ መጀመሪያ የጀመርኩት ቪዲዮ በመዝሙር ነበረ። በጣም ደስ ይለኛል። ያውም ደግሞ ድምጽ የለኝም፣ አልዘምርም፣ ሊፕሲንክ ነበረ ማረገው። እና ግን ከዛ ለምን ዩቲዩብ አልሰራም፣ የማውቀውን ነገር ለምን ሼር አላረግም በሚል ዩቲዩብ ከዛ አንድ ሁለት ቪዲዮ ብቻ የተለያዩ ቪዲዮዎችን ሰራሁኝና በዛም ሰው ሰብስክራይብ አረገኝ። እናንተ ሰብስክራይብ ያረጋችሁ ሰዎች thank you so much. It's like okay ያ ለኔ በጣም ኢንካሬጅ ያደረገኝ ሌላ መስራት እሰራለሁ ብዬ ለራሴ ቃል ገባሁኝና እቺን 3 ሳምንት ትንሽ የፋሚሊ ፕሮብለም ቤተሰብም ለመርዳት የሆነች ነገር ገጠመችኝና እዛ ላይ አተኮርኩኝ። ኤኒዌይስ በጣም አመሰግናለሁ ሰብስክራይብ ላደረጋችሁን ቻናሌን አመሰግናለሁ። እግዚአብሔር ያክብርልኝ። እንግዲህ የምችለውን ነገር በመስራት የእናንተን ድጋፍ እንዴት ነው አይባክንም። አመሰግናለሁ። ኤኒዌይስ ሁላችንም ከዜሮ ተነስተን ስንጀምር ነው እድገታችንን የምናውቀው። ማንም ተነስቶ በአንዴ ለምሳሌ የሆነች ፕላንትን ብናይ በአንዴ ተነስታ ዛፍ አልሆነችም። የራሳችን ራሱ ፕሮግረስ አለ። ሁሌም የማስበው የህፃንነት እጄንና የአሁን እጄን ሳነጻጽረው ልዩነቱ የኔ እድገት ነው እና ሁሉም ነገር የሚጀምረው ከዜሮ ነው። መጀመሪያ የራሳችን ሰብስክራይበር እና የራሳችን ቪወር መሆን አለብን። ያም ማለት ደግሞ በቃ ይሄን ነገር እሰራለሁ ብላችሁ ዩቲዩብ ላይ ስታደርጉት የራሳችሁ ቪወር ወይም የራሳችሁ ሰፖርተር ናችሁ ማለት ነው። መጀመሪያ ራሳችሁ መደገፍ አለባችሁ። ምንድነው የምወደው፣ ምንድነው ዩቲዩብ ላይ የተማርኩት፣ ምንድነው ለሰው ሼር ማረገው ብላችሁ ደግሞ ያንን ሀሳባችሁ ማወቅ አለባችሁ። ዩቲዩብ በአሁን ሰዓት ማለት ነው even they don't want it to be edited video የሆነ እንኳን አይፈልጉም። ኦርጋኒክ የሆነ በቃ እንዴት ነው እንደወረደ ነው የሚባለው፣ እንደወረደ የኢትዮጵያ ቡና እና ኦርጋኒክ የሆነ ቪዲዮ ነው የሚፈልገው። እና ያንን ኦርጋኒክ የሆነውን የራሳችሁን ታለንት ዩቲዩብ ላይ ሼር ብታደርጉ ያ ለእናንተ ጥሩ ነገር ይሆንላችኋል። ሰዎችን አትራክት ማድረግ ትችላላችሁ። ፐርፌክት መሆን አይጠበቅበትም። ሁሉ ጊዜ ነው የምለው ይሄንን ነው። it's not a perfection, it is what you bring to the community. ዩቲዩብ አንዱ ፕሪንሲፕል
ፐርፌክሽን ሳይሆን ምንድነው ለኮሚኒቲ ለዩቲዩብ ኮሚኒቲ ይዘው የሚመጡት እነዚህ ሰዎች የሚለውን ነው የሚያየውና ሰው ደግሞ ዩቲዩብ ስራችሁን እንዲያውቅ እኛ አብዛኛውን በአማርኛ ስለምንሰራ ሀሳባችሁን በአንድ ላይንም ሊሆን ይችላል በሁለት ላይን በእንግሊዘኛ ብትገልጹ it would be much perfect ወይም ለምሳሌ ታይትላችሁን እንዳልኩትኝ ሾርት ቪዲዮ ሰርቼ ነበረ አብዛኛው በአልጎሪዝሙ እነሱ ያስቀመጡት በእንግሊዘኛ ስለሆነ I'm not sure የራሱ ዩቲዩበር አማርኛ የሚሰሩ እንትኖች ሊኖሩት ይችላሉ I'm not sure ግን በእንግሊዘኛ ታይትላችሁን በእንግሊዘኛ ወይም ዲስክሪፕሽናችሁን ብትችሉ በእንግሊዘኛ አጭር የሆነ ብዙ ያልሆነ ሳይሆን አጭር የሆነ ዲስክሪፕሽናችሁን በእንግሊዘኛ ብትገልጹ ከዛ በመቀጠል የምትሰሩትን የእያንዳንዱ ቪዲዮ ታይትሉ በእንግሊዘኛ ብታደርጉት ደግሞ ስፔሲፊክ የሆነ ላይክ የምታወሩትን ሙሉ ፓራግራፍ አይደለም በእንግሊዘኛ መጻፍ ያለባችሁ just a specific title በእንግሊዘኛ ብታረጉ ዩቲዩብ ለአልጎሪዝሙ it's so be simple so ያነበዋል ማለት ሰዎች ሰርች ሲያረጉ የእናንተ ቪዲዮ ወደ ሰዎች ወደ ተመልካቾች ፑሽ ያረጋዋል ምክንያቱም ብዙ ሰው ሰርች የሚያረጋው በእንግሊዘኛ ነው በአማርኛ አይደለም ይሄ የኔ ያሰብኩትና ያገኘሁት ውጤት ነው ዩቲዩብ ላይ ማለት ነው በአማርኛ ብንፈልግም እናገኛለን ግን እንደ አዲስ ዩቲዩበር እኔ እንትን ያልኩትኝ በእንግሊዘኛ ታይትሉን በእንግሊዘኛ ብንጽፈው ሞር ሰርች ተደርጎ የመገኘቱ እንትኑ ይጨምራል እና እነዚህን በዚህ ሳምንት ውስጥ አግኝቻለሁ ለማንኛውም ስለጠፋው በጣም ይቅርታ በሚቀጥለው ቪዲዮ የዩቲዩባችን እንዴት ሌላኛው ደግሞ ማሳደጊያ ስትራቴጂ ይዤላችሁ መጣለሁ ባይ ሰላም ሁኑ ወዳችኋለሁ